አንድ ጥያቄ ልጠይቅህ። ከአመት በፊት ምን ልትጀምር ነበር? ቋንቋ ልትማር ነበር? ቢዝነስ ልትጀምር ነበር? የተለያዩ መጽሐፍቶች ለማንበብ ነበር? ልጽፍም ነበር? ብዙ አዳዲስ ነገሮች ልታደርግ ነበር? ያ ህልም ምን ሆኖ ቀረ? ነገ አድርጓለሁ እያልክ ነገ ወልደው ነገ ያ ነገ እስካሁን እስከዛሬ ድረስ አልመጣም። ስለዚህ ዛሬ የዚህን ጠላት ወይም ፕሮክራስቲኔሽን ወይም የነገ ሱስ የሚለውን ዛሬ በዚህ ቪዲዮ አጠር አድርጌ ያሳያችኋለሁ። ቪዲዮ ሙሉ መከታተል እንዳረሱ፣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ወደ ቪዲዮ። አንደኛውና የመጀመሪያ ፕሮክራስቲኔሽን ምንድነው? ፕሮክራስቲኔሽን አብዛኛው ሰው ሲያስብ ስንፍና፣ መስነፍ ምናምን ይመስለዋል። ያ ፈጽሞ ስህተት ነው። ስንፍናም አይደለም። ሳይንስ ላይ ምን ያሳያል? ፕሮክራስቲኔሽን የአንድ ጊዜ ነገር ወይ ደግሞ የነገን ስሜት ነገ የሚል ነገር የሚወልድብን ነገር ነው። በእርግጥ በዚህ በኩል በጣም ስንፍና አለው፣ ግን ደግሞ ለነገ የምናስቀምጣቸው ነገሮች እንዳሉ ሆኖ ስህተት ባልሆነ ምክንያት በዚህ ጊዜ አይምሮአችን ሁለት ነገር ይከፍታል። ሊምቢክ ሲስተም እና ፕሪፍሮንታል ኮርቴክስ የሚባል ነገር ይፈጥራል። ሊምቢክ ሲስተም የምንለው ይሄ የስሜት ማዕከል የሚባል መሀል ላይ አቬሬጅ የሚባል ደስታን ይፈልጋል። የሆነ ህመም ይሸሻል። የሆነ ነገር ሲመጣ የሚሸሽ ነገር ነው ይሄ ሲስተም። ሁለተኛው ደግሞ ፕሪፍሮንታል ኮርቴክስ የምንለው ደግሞ ምክንያት ማዕከል ነው። ምንም ነገር በምክንያት ነው የሚያደርገው። ወደፊት ያስባል፣ እቅድ ይሰራል፣ ትግስቱ፣ የተለያዩ ዲስፕሊኖችን ምናምን ያደርጋል። ሁለቱን ስናወዳድራቸው በዚህ ጊዜ ሊምቢክ ሲስተም ወዳቂ ይሆናል ማለት ነው። እኛ የሚያስፈልገን ይሄኛው ፕሪፍሮንታል ኮርቴክስ የሚባለው ሲስተም ነው። ሁለተኛው ነገ ስትል ነገን ራሱን ታጠዋለህ። ይሄ ማለት እንዴት መሰላችሁ? ነገ እያለን ይሄን ነገር ነገ ሰራዋለሁ፣ ዛሬ ቪዲዮ ልሰራ ነበር፣ አይ ነገ ሰራዋለሁ ስንል ነገ ደግሞ አንሰራው፣ ሌላ ስራ የሆነ ይመጣብናል፣ ነገ እንላለን። ያቺ ነገ መቼ እንደሆነ ሳናቀው ጊዜያችንን በጣም ነው የምናጠፋው። በምሳሌ ላስረዳችሁ። ዛሬ አንድ ቀን ብለህ ጀምር፣ ለ30 ቀን የዛሬ 30 ቀን የሆነ ነገር አድርገዋለሁ ብለህ አስተላለፍክ። ዛሬ ማድረግ የምትችለው 30 ቀን ግን ያ አንድ ወር ነው። ኢማጂን 30 ቀን በጣም ብዙ ነው። በወር ስናደርገው አንድ ወር ነው የሚመጣው። ስለዚህ ያ 30 ደቂቃ በቀን ብትጠቀምበት ነበር። ግን በዛ ነገ ያልካቸው እነዛን በዛ በየቀኑ 30 ቀኖችን በ30 ደቂቃዎች ብትጠቀምባቸው ኖሮ 30 ሲባዛ በ30 900 ደቂቃዎች ወይም 15 ሰዓት ታተርፍ ነበር። ግን አንተ ነገ እያልክ 30 ቀኖች ጠፋ ማለት ነው። በዚህኛው ስናይ 15 ሰዓት ቋንቋ ብንማር፣ 15 ሰዓት የሆነ ቢዝነስ ስኪል ብንማር፣ 15 ሰዓት የሆነ መጽሐፍቶች አንብበን ቢሆን ኖሮ እኛ የት ላይ እንደርስ ነበር? ነገ እያልን ያ 30 ቀን በኋላ እኛም እዛው ላይ ነን። አንድ ብለን የጀመርንበት ቀን ላይ እዛው። ግን በዛ በ30 ቀን ግን ከ30 ቀን በኋላ ግን የተሻለ ሰው መሆን እንችል ነበር። ነገ እየወለደው እኛ ጭራሽ እዛው ሆነን ቀረን ማለት ነው። ስለዚህ ያ 30 ቀን እንዳለ ሙሉ ለሙሉ ጠፋ ማለት ነው። ሁለተኛ ምሳሌ ልስጣችሁ። አንድ ሰው በአማካኝ 70 ወይም 80 እድሜ ነው የሚኖረው። 70 ዓመት እንበል። ከዛ ከ70 ዓመት አሁን አንተ ቪዲዮ ላይ የምታየው 20 ዓመት ነው። 50 ዓመት ቀርቷል ማለት ነው። ስለዚህ 50 ሲባዛ በ365 ቀን 18250 ቀን ይመጣል። ይሄንን ካልኩሌሽን በደንብ ሰሩልኝ። ያ ቁጥር ይመስላል። ይሄ ቁጥር በጣም ብዙና ትልቅ ይመስለናል እንጂ እንዳትሸወዱ። እዚህ ጋር በእንቅልፍ የምናጣው 6000 ሰዓት ቀን አለ ወይም 6000 ቀኖች አሉ። በእንቅልፍ ብቻ የምናጣቸው ምግብ፣ ትራፊክ፣ የተለያዩ ዕለታዊ ጉዳዮች እያደረግን ወደ 6000 እናጣለን። ይሄንን መሀል ላይ እኛ ፍሪ በምንሆንበት ሰዓት የተለያዩ ነገሮች 6000ን ያጠፋል። እያያዛችሁ 6 ከዛ 6250 ይቀረናል ማለት ነው። 6250 የሚቀይርልን ህይወትን ለመለወጥ በጣም ትንሽ ነው። በጣም 6250 ቀን ይቀራል ማለት ነው እያልኩ ያለሁት በጣም ትንሽ ቀን ነው እየነገርኩ ያለው። 6250 ቀን ካለ በ6250 ቀን ግን አንተ ምን ልታረግ እያሰብክ ነው? አንተ ገና እያሰብክ ያለው ነገ እያልክ ነው። ያ 6250 ቀን ነገ ስትል 49 48 እያለ ዜሮ ይሆንና አንተ የዛን ሰዓት ራስን ታጣለህ ማለት። ስለዚህ ነገ ስትል አንደኛው ቀን ተሰረቀ፣ ነገ ስትል ያኛው ቀን ይሰረቃል እያለ ሁሉም ቀን ተሰርቆ በመጨረሻ ቀን አንተ ባሰብከው ቀን ሪግሬት ወይም ደግሞ ጸጸት የሚባለው ነገር ወይኔ እንደዚህ አድርጌው በነበረ፣ ወይኔ እንደዚህ እኮ በሆነ እንደዚህ አድርግ ነበር፣ እስካሁን እኮ እዚህ ቦታ ላይ ይገኝ ነበር እያልክ ሁሌ ተጸጻች ብቻ ሆነን የምትቀረው። ሶስተኛው ለምን ነገ እንላለን? ይሄ 3 ምክንያቶች አሉት። ሶስቱን አንዳንድ አድርጌ ላሳያችሁ። የመጀመሪያው ምክንያት ፍርሃት ነው። ፍርሃት የምንለው ደግሞ ፕሮክራስቲኔሽን የምንለው ነው። ይሄ ስንፍናም አይደለም። ፍርሃት ማለት ነገ እናደርገዋለን። ዛሬ ማድረግ እየቻለን የሆነ ነገር ማድረግ እየቻለን ነገ እናደርገዋለን። ብጀምር፣ ቢሳካልኝ፣ ሰዎች ምን ይሉኛል፣ የሆነ ነገር ባደረግስ ምን ይሉኛል፣ ጥሩ ካልሆንኩስ፣ ካልቻልኩስ የሚል ነገር ዛሬ ለማድረግ እየቻለን ደፍረን የሆነ ነገር መግባት እየቻለን ለነገ እንሰጠዋለን። ከዛ ነገ ደግሞ እንደዚሁ ቀን ዛሬ እንለውና ነገ እንሰጠዋለን። ያ ቀን ያበቃል ማለት ነው። ከዛ በኋላ ከ2 ወር ከአመትም ሊሆን ይችላል፣ ከ6 ወር በኋላ ከዛም በላይ ሊሆን ይችላል። በዛ ቀን እኮ እንዲያርግ በሆን ዛሬ እንደዚህ ሆነ ነበር የሚባል ትልቅ ሪግሬት ይፈጠራል ማለት ነው። ሁለተኛው ምክንያት ደግሞ ፐርፌክሽኒዝም ነው። ፐርፌክሽኒዝም ባይ ዘ ዌይ የማንም ፐርፌክሽኒዝም የሚባል ሰው የለም። ፐርፌክት የሚባል ሰው የለም በዚህ ምድር ላይ። የምላችሁ ነገር አንድ ነገር ፐርፌክት ለመሆን እናንተ ሰርታችሁ ነው
ፐርፌክት የምትሆኑት እንጂ ፐርፌክት ናችሁ አይደለም ስራውን የምትሰሩት። ያን ስራ ነው እናንተን ፐርፌክት የሚያደርጋችሁ እንጂ እናንተ ፐርፌክት ናችሁ አይደለም ያንን ስራ የምትሰሩት እምላችሁ። አብዛኛው ሰው ይሄ ነገር የሆነ ግራፊክስ ዲዛይነር ቢኖር ይሄንን ፐርፌክት ሰው ነው ስራ የምቀጥረው፣ ይሄንን ፐርፌክት ሰው ነው ክላይንት ማገኘው አይደለም። ተሳሳት። ክላይንትም ያዝ የሆነ ነገርም እየሰራ የሚሆን ያ ግን ይበላሽ። ከዛ ክላይንቱ አስተካክል ይሄ ነገር ይበለ። ከዛ አንተ ከስተት እየተማርክ ስትመጣ ነው አንተ ወደ ኤክስፒሪየንስድ የሆነ ሰው መሆን የምችለው እንጂ ፐርፌክሽን መቼም ነው የማይመጣው። ነገ ስትሉ ፐርፌክት ሳትሆኑ ምንም ሳትሆኑ እዛው ባላችሁበት ትቀራላችሁ። ሶስተኛው ምክንያት ኦቨርዌል ወይም ደግሞ ሸክም ስሜት የሚባል ነገር አለ። ይሄ ሸክም ስሜት ለምሳሌ መጽሐፍ ልጽፍ ፈልገህ 200 ምዕራፍ ያህል በቃ ይሄ የማያስፈልግም ምናምን ነገር በቃ ይደክማል፣ ትተወዋለህ ስልችት ስለሚል። ቢዝነስ ልጀምር ታስባለህ። ሲያስቡ ገና እንደዚህ ብዬ ገና ንግድ ፍቃድ አውጥቼ ገና ለሰራተኛ ከፍዬ ሁልጊዜ ያንን ምንም ደንግጦ በቃ ይተወዋል። ግን ለዚህ ምንድነው መፍትሄ ስንል ትልቅ ነገር መጀመር። ቢዝነስ ሊሆን ይችላል። በጣም ትልቅ ነገር መጀመር ከፈለግን በትንሽ ስቴፕ መሄድ። ዛሬ የሆነ ነገር ስትናስተካክል ከዛ ነገ ላይ ደግሞ የትናንትናውን ያስተካከልን ከነገ ወዲያ እያለ ያ ቢዝነስ እኛ የምናስበው ቢዝነስም ቢውልድ ማድረግ እንችላለን እንጂ ይሄ ከእንትን አንጻር እንደዚህ ነው ለሰራተኛ መከፍለው ገና ሳንጀምረው እንደዛ ምንል ከሆነ ያ ደግሞ በጣም ፍርሃታችንን የተለያዩ ነገሮች እኛ ስሜት ላይ ያመጣና ያንን ነገር ሳንጀምረው እድሜያችን ያልቃል፣ ወይም ደግሞ የምናስበው ጊዜ ላይ የምንፈልገውን አይነት ኑሮ መኖር አንችልም። አራተኛው ዛሬ ጀምር ተግባራዊ መፍትሄዎችን ፈልግ የሚል ነው። አራተኛው ላይ ስናይ ምንድነው ሚኒት ሩል የሚባል ነገር አለ። ዴቪድ አነር ያቀረባቸው 2 ነገሮች አሉ። እነዛ ደግሞ ኢሜል ላክ አሁን ላክ፣ የሆነ ሰው ለደውል የሚያስፈልግ ወይ ለክላይንት ይኖርሻል አሁን ደውል፣ ቀጠሮ ያዝ አሁን ያዝ። እነዛ 2 ደቂቃ ተግባሮች እኛ ጋር መሞንተም ይፈጥራሉ። ሁለተኛው መፍትሄ 5 ሰከንድ ሩል የሚባል ወይ 5 ሰከንድ ሩል፣ በዚህኛው ሜል ሮቢንስ ይባላል። ይሄን ነገር ምንድነው ስሜቱ ሲሰማ የሆነ ነገር ለማድረግ ፈልገ 5 4 3 2 1 ጀምር። በቃ ያን ነገር ጀምሩ። ምንም ሌላ የሆነ ዲስትራክት የሚያደርግ ነገር ሊገባ ይችላል፣ ስልክ ሊደወልልህ ይችላል፣ ሌላ ጀምሩ። በቃ ጀምረው ግን የሆነ ሂድበት፣ የሆነ ስቴፕ ከፍ በል። ስትጀምረው አብሮ ካልጨረስኩ ስለማትነሳ ማለት ነው። ይሄን ነገር በደንብ ሁላችንም መለማመድ ያለብን ነገር ነው እና ተጨማሪ የሆነ ሐሳብ ሳትፈቅዱ ለ5 ደቂቃ የሆነ ነገር መጽሐፍ ማንበብ ጀምሩት። እንትን አትብሉት። ከዛ በኋላ ታነባላችሁ ምናምን ነገር በቃ የሆነ ትገቡበታላችሁ፣ በደንብ እያነበባችሁ ትሄዳላችሁ ማለት ነው። እናም ደግሞ ከ5 ደቂቃ በፊት ነገሮችን መጀመር አለበት። የሆነ ጭንቅላታችን ካውንት ዳውን ይለምዳል። 5 4 3 2 1 ጀምሩ። በቃ አለቀ። ይሁን ማንበብ ነው አይፈለከው ጀምሮ የሆነ ስኪል የሆነ ላንጉዌጅ ልትማር ምናምን ብቻ አንተ የፈለከው ነገር ጀምሮ በቃ ከዛ በኋላ ሬዲ ይሆናል። ሁሌ ጭንቅላታችን ከ5 ደቂቃ ወይም ከ5 ሰከንዶች በፊት የሆነ ነገር እንደሚጀምር ሬዲ ይሆናል። ሁሌ ያንን ነገር እናንተ ሀቢታችሁ ታደርጋላችሁ ማለት ነው። ሶስተኛው ደግሞ ፕሮሞዶር ቴክኒክ የሚባል ነገር አለ። 25 ደቂቃ ስራ 5 ደቂቃ ረፍ የሚባል። አንዳንዶቹ ዝም ብሎ ገስግዞ 10 ሰዓት ምናምን ይሰራል። ከዛ ሲመለስ ከስራ ጭንቅላቱ ይጨናነቃል ምናምን ነገር መልሶ ስራ ላይ ይሆናል። ሌላ ችግር ይፈጠራል። የሆነ ራስ ምታት ምን ሌላ የሆነ የተለያዩ ጭንቀቶች ምናምን ይፈጠራል። ግን 25 ደቂቃ ስራ 5 ደቂቃ ረፍ የምትባለውን ህግ መከተል ይኖርባችሁ። 25 ደቂቃ በደንብ አድርጋችሁ ስሩ፣ በደንብ ፎከስድ የሆነ ስራ። 5 ደቂቃ ግን ማረፍ አለባችሁ ምንም አይነት ስራ ቢሆን። ከዛ ይሄ ደግሞ የሚያስከትለው ምንድነው አእምሮአችን ታይመር እንዲሆን ያግዘዋል። ለምሳሌ 25 ደቂቃ ሲባል ትንሽ ነው ምናምን ብሎ ስለሚያስብ ያችን ነገር እንጀምረውና ፎከስድ ሆነን እንድንሰራ 25 ደቂቃ ምን አላት ብሎ ስለሚያስብ ቀጥታ ያችን ነገር እንድንሰራት ይወስነው ፎከስድ እንድንሆን ያደርገናል። ከ25 ደቂቃ በኋላ እረፍት መውሰድ አለብን። 5 ደቂቃ እንወስዳለን፣ እንመለሳለን። 25 ደቂቃ ምን አላት ብሎ ደግሞ ያኛውን ስራ ይሰራል። ስለዚህ ፎከስድ ሆናችሁ ለመስራት ይጠቅማችኋል ማለት ነው። አራተኛው ደግሞ ኢንቫይሮንመንትህን ቀይር። ለምሳሌ የሆነ ስንፍና ሲሰማ ሊሆን ይችላል ቦታ መቀየር፣ ካፌ ቤት፣ ቤተ መጻሕፍት፣ የተለያዩ ቦታዎች ውጭ ወክ ማድረግ፣ ናቹራሎችን ማየት ምናምን ሊሆን ይችላል። እነዛን ቀይር። ሆነ በቃ ያልሆኑ ስንፍናዎች ምናምን ሲሰሙ ውጣ ከቤት ውጣና የሆነ ነገር አድርግ። አሁን እንዳልኩ አንዱን አድርግ፣ ጭንቅላት የተስተካከለ ያሉት ነገሮች ሁሉ እንዳለ እየተስተካከለ ይመጣል። ይሄ ማለት አዲስ ኢንቫይሮንመንት አዲስ ኢነርጂ ስለሚሰጡ ማለት ነው። ስለዚህ ስለ ፕሮክራስቲኔሽን ዛሬ ያሳያችሁን ነገር እንዳለ አፕላይ አድርጓቸው፣ ይጠቅማችኋል ብዬ ነው ሼር እያደረኳቸው ያለው። ስለዚህ እዚህ ድረስ ካያችሁ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።